ከ20 ዓመት በኋላ እነዚህ 8 ስራዎች ሙሉ በሙሉ በሮቦት ይቀየራሉ። ከነዛ ውስጥም አንዱ ያንተ ስራ ሊሆን ይችላል። አንደኛና ሁለተኛ ላይ የተቀመጡት ገና ካሁኑ እየጠፉ ነው። በስምንተኛ ደረጃ ላይ የተቀመጠው ስራ የካሼር ስራ ሲሆን ሙሉ በሙሉ በኤአይ ሲስተም ይቀየራል። የፈለጋችሁትን መርጣችሁ ወይም ተጠቅማችሁ ሲጨርሱ ስካን ብቻ በማድረግ ትከፍላላችሁ። አንዳንድ ሱቆች አማዞንን ጨምሮ ገና ካሁኑ ሰው አልባ ይሆኑ። ሰባተኛ አስተርጓሚዎች ኤርፎን ብቻ በማድረግ ቀጥታ ሰውየው የሚያወራውን ቋንቋ በሰከንዶች ውስጥ ተርጉሞ በምትፈልጉት ቋንቋ ይናገራል። የእናንተንም እኩል ያስተረጉማል። ስድስተኛ የሃይዌይና የፓርኪንግ ክፍያ ተቀባዮች የኤአይ ካሜራዎች በየመንገዱ ይገጠማሉ። እናንተ ስትቆሙ ደቂቃዋን መዝግቦ ይዛል። ስትጨርሱም ሂሳቡን አስልቶ በስልካችሁ በኤስኤምኤስ እንድትከፍሉ መልእክትን ይልክላችኋል። አምስተኛ የመጋዘን ሰራተኞች ሮቦቶች እቃዎችን ከሰዎች በበለጠ ፍጥነት መደርደርና ማንቀሳቀስ ይችላሉ። በ2026 ብቻ አማዞን ከ60,000 በላይ የሚደርሱ ሰራተኞቹን ቀንሶ በሮቦቶች ተክቷል። አራተኛ አስተናጋጆች በሮቦት ይተካሉ። ትዕዛዝ መቀበል እንዲሁም የታዘዙትን ትዕዛዝ ማምጣት ሂሳብ መቀበልን ጨምሮ አቀላጥፎ መስራት ከጀመሩ የቆዩ ቢሆንም ይህ ቴክኖሎጂ በስፋት ሲተገበር የነበረው ቻይና ውስጥ ብቻ ነበር። ይሄ ነገር ግን አንዳንድ የአውሮፓ ሀገራቶች ላይም እየተስተዋለ መጣ። በሶስተኛ ደረጃ ላይ ተቀምጠው የምናገኘው የኡበር ወይም የታክሲ ሹፌሮች ናቸው። የኡበር ሹፌሮች ሰው አልባ በሆኑ መኪኖች እየተተካ ይገኛል። በዚህም ምክንያት ገና ካሁኑ አንዳንድ የስራ መቀዛቀዞች ታይቷል። በሁለተኛ ደረጃ ላይ የተቀመጠው የፋስት ፉድ አዘጋጆች፣ የፈጣን ምግብ አዘጋጆች ልክ እንደ ኤቲኤም ብር ታስገቡና እዛው ምን እንደምትፈልጉ ትመርጡለታላችሁ። አይናችሁ ያየም አዘጋጅቶ ያቀርብላችኋል። ታዲያ እነዚህ ቴክኖሎጂዎች ገና ካሁኑ አንዳንድ ቦታዎች ላይ የተቀመጡ ሲሆን ፒዛን ጨምሮ ከ5 ደቂቃ ባነሰ ጊዜ ውስጥ እዛው አብስሎ ይሰጣቸዋል። አንደኛ ላይ የተቀመጠውና ብዙ ሰው የማይገምተው ስራ የባንክ ሰራተኞች ናቸው። ብር ማውጣትም ማስገባትም በኤቲኤም ብቻ ይከናወናል። አለፍ ሲልም ካሽ መጠቀም ከጥቅም ውጭ ሊሆን ይችላል። ያ ማለት ደግሞ ሰዎች ሁሉንም ነገር በሞባይል ባንኪንግ እና በኤቲኤም ብቻ ይጠቀማሉ ማለት ነው። ያንን ተከትሎ ልክ እንደ ሪቮልት እና እንደ ሞንዞ ቅርንጫፍ አልባ የሆኑ ባንኮች እየተበራከቱ ነው። ከሁሉም የትኛው አስገረማችሁ?